ሰላም እንዴት አላችሁ? ውድ ዩቲዩብ ፋሚሊዎቼ በያላችሁበት ሰላም እንደምትሆኑ ተስፋ እናደርጋለን። ያው ባለፈው ትንሽ የነበረውን ሰጣ ገባ ምናምን ነገር አይታችኋል። እኔ እንግዲህ በሚችለው አቅም በሙሉ እኔ እንዳልሆንኩኝ ከሌላ ሰው ጋር እንዳወራች እና ደግሞ ከኔ ጋር እንዳላወራች ቆማ ሰከን ባለ መንፈስ ላስረዳት ፈልጌ ጠርቻ አወራኋት። ከዛ ያም አልሆነም ሄደች። ከዛ ደግሞ ተመልሳ ደግሞ ከወንድሟ ጋር መጣች። ከዛ ወንድምየው ደግሞ መጥቶ ያበደበትን ፐርፐዝ አይታችኋል። ሶ እኔ እዚህ ጋር ልናገር የምችለው ነገር ብቸኛው ነገር ምንድነው? ከኔ ጋር አላወራችም። እኔ አይደለሁም ከሷ ጋር በቴክስት የሚያወራሁት፣ ስልክም አልተደዋወልኩም። የኔን ድምጽ የሚመስል ደግሞ ምናልባት ተመሳስሎ ሊሰራ ይችላል ወይ የኔን የሚመስል ድምጽም ሊኖር ይችላል። ሶ ከዛ አንጻር መረዳት ሲገባት ልትረዳ አልቻለችም ያንን ነገርና እኔ ምንም ላረግ አልችልም። ዛሬም ስልኬን ከየት እንዳገኘች አላቅም። ደውላልኛለች። መጣው ብላኝ ስለቀጠርኳት ካሜራ ይዤ ነው ማወራት። ከናንተ የሚደበቅ ምንም ነገር ስለሌለ ማለት ነው። ሶ ስትመጣ እናወራለን። የምናወራውን ነገር ደግሞ ቀጥታ በካሜራ ኦልሞስት ካሜራማን አለ ያለውን ነገር የምታዩ ይሆናል ማለት ነው። የሚደበቅ ነገር አይኖርም ማለት ነው ከናንተ። ስለዚህ በተቻላችሁ መጠን ቻናሌን ሰብስክራይብ ያደረጋችሁ እንዲሁም ደግሞ ቪዲዮውን እስከመጨረሻው በማየት ከጎኔ እንድትሆኑ እጠይቃለሁ። ያው እስክደርስ ድረስ እንግዲህ ሳምንታችሁ እንዴት አለፈ፣ እንዴት የሄደ ነበር ጊዜያችሁ ምናምን የሚለው ነገር ትንሽ ያስጨንቀኛል እንደ ፋሚሊ ማለት ነው። ስለዚህ ብታሳውቁኝ ደስ ይለኛል። እንዴት አለፈ ኮመንት ላይ ጻፉልኝ ምናምን ነገር። ከዛ ደግሞ እኔ ምን ማድረግ እንዳለብኝ መምከር የምትችሉ ሀሳብ አስተያየት መስጠት የምትችሉ ሰዎችም ሀሳብ አስተያየት እንድትሰጡ ፈልጋለሁ። አይ ቲንክ ልጅቱ የደረሰች ይመስለኛል። ሶ እስኪ ከሷ ጋር የሚኖረንን ቆይታ ደግሞ ታያላችሁ። እና ኦልሞስት መጣለች፣ ደርሳለች። ካሜራው ጀርባ ነች ምናምን ነገር ያቅሜን ሞክራለው ማዘኔ ላይ ፈይድ ምን ዋጋ ነው ካልቦዘን እየቻልኩኝ ሰንፌ ባልሆንኩኝ ለምን ይራቅ እንቅልፌ ይድልኝ ሐዘን ጭንቀቴ ደስታዬ ነው ወደኔ ትፋልኝ ሐዘን መሜ ደስታዬ። እንዴት ነሽ? እንዴት ነህ? ሰላም ነው? ደህና ነሽ? ሁሉ ሰላም? ሁሉ ሰላም። እንዴት ነሽ? ጠፋሽ። ያው ደውለሽልኝ ድጋሜ የጠራሁሽ ቢያንስ ወንድምሽ ነገሮችን ያረጋጋል ብዬ ተስፋ ሳደርግ እንደገና ነገሩ ላይ የሆነ ነገር ማባባስ ነው የያዘው። ሶ አንቺን የጠራሁበት ምክንያት ላወራሽ ነው። በእርግጠኝነት እኔ እንዳልሆን ከሆነ አረጋግጠሻል ብዬ አስባለሁ። ማለት እኔ ባለሁበትም ደውለሽ ስልኩን ቼክ አላደረግሽ ምናምን። አይ ቲንክ ዝናብም እየዘነበ ነው ምናምን ነገር። በዚህ ኮንዲሽን ያው ከጠራሁሽ በኋላ ካሜራም ስላለ በሚለው በዘመን ነገር ትኖርተን ያካበልክ ያለው ወንድሜ ምንም ያለው ነገር የለም። ቪዲዮውን መለስ ብለሽ ማየት ይቻለሽ። ሰማኛ እንዴ ቪዲዮውን ማየት ይቻለሽ። እሱ ነገሮችን በሰላም ለመፍታት ነው እዛ ድረስ ያው የኔ ነገር ስላስጨነቀው እዛ ድረስ መጥቶ አንተን ሊያዋራ በሰላም እንደዚህ ነው እንዴ? በሰላም ነው ያካበልክ ያለው። ኖ ነገሮችን በሰላም መፍታት እንደዚህ ነው በሰላም ይፈታል። አንተ ነገሩን እገልሃለሁ ምናምን እንደዚህ ያደርጋለሁ ፈልጣለሁ ቆርጣለሁ ስድቡን የጀመርከው ከዛም በኋላ እሱም በቃ መቋቋም ስለማይችል ተናገረ። ሲቀጥል ደግሞ በጣም ያካበልክ ያለ አንተ ነው። እሺ ምን ይሁን ነው? እኔ አላወራሁሽም አላውቅሽም። ሶ እኔ አይደለሁም ስል ኦኬ እሱ አይደለም እንዴ ምናምን ብሎ ቼክ ማድረግ ምናምን ነው የሚጠበቅበት እንጂ ጀስት ምንድነው አንተነህ ብሎ የሆነ ክርር ምናምን ማድረግ አለበት ብዬ አላስብም። ዙሮ ይዛኔ እዚህ ጋር አሁን ዝናብ እየተመታው ራሱ ማውራሽ አንቺም ዝናብ የምትመጪው እውነታውን ለማወቅ ነው። ሰማኛ እንዴ የዛኔ አንተነህ ነገሮችን አካብደህ ወደ ጭቅጭቅ እንድንገባ ያደረከና አንተ ግን ራስክ እንዴት ነው የምታየው? እኔ ራሴን እንደምንም አላየው። ራሴን እንደምንም አላየው። እንዴት ታካብዳለህ? እኔ አይደለሁም ያወራሁሽ፣ እኔ አይደለሁም ቴክስት ያደረኩልሽ፣ እኔ አይደለሁም የደወልኩልሽ። እኔን የሚመስል ሰው ድምጽ ደግሞ ሊኖር ይችላል። የኔ ብቻ ድምጽ ነው ማለት አይደለም። እሺ እንደዛ ሆነ። እሺ አሁን ደውይ። አሁን እሺ ወደ እኔ አይደለም አንዴ ስማኝ። እንደዛ ይኸውልሽ መጀመሪያ ስሚኝ። እኔን ስሚኝ። እኔን አንዴ ስሚኝ። እሺ አንቺ ማለት ነው ተደወለልኝና አወራሁት ወዳልሽው ስልክ አሁን ደውይ። ከዚህ አሁን ዛሬ ከተደዋወልንበት ስልክ ውጪ ካንተ ጋር ማወራበት ቁጥር ይሄ ነው የነበረ ካልሽ ወደዛ ቁጥር አሁን ደውይሽ። እደውላለሁ ሲቀጥል። እሺ አሁን ደውይ። ሌላ ነገር አልፈልግም መስማት። አሁን ደውይሽ። ትደውያለሽ ትቻለሽ አቺም ምንም እኮ ምክንያት እኮ የለሽም። ምክንያት ይሆንሽ አይደለም እኮ። እሺ ስማኛ እንዴ እሺ ልጇን ታትሆና
ለሴት ልጅ እንዴት ምን አይነት ዲስ ሪስፔክት ነው ያለ? እንዴት ነው ሴት ልጅ ማክበር? እንደዚህ ስለማከብርሽ ነው ዝናብ እየተመተው ቆሜ እያወራሁሽ። እኔም እኮ ለዛ ነው ዝናብ። አንቺማ ፈልገሽ ነው አንተ ነህ ብለሽ ነው ወደሽ ነው እኮ እያደረግሽ ያለሽ ይሄን ነገር። አይ እሱ አይደለም ወይ ነው ብለሽ እኮ መቅረት እኮ ትችያለሽ። በሰላም መፍታት እየቻልን አንተ ግን በጣም እያካበድክ። አሁን ፍላጎትሽ ምንድነው? እኔ አሁን ለምሳሌ አንቺ ከሩቅ ሀገር እንድመጣ አርገኸኛል ነው ያልሽኝ። እኔ አይደለሁም አልኩሽ። ሶ እኔ ካልሆንኩኝ ምንድነው ማድረግ ያለብሽ? ምንድነው ማድረግ ምንችል ስታስብ? እኔ አይደለሁም መሆን አለብህ። እኔ አይደለሁም ማለት እኔ አንተም ብዬ ነው የመጣሁት። እሺ አንድ ጥያቄ ልጠይቅሽ። አንተም ብዬ ነው የመጣሁት። ሰው አንተ መሆን አለብህ። እኔ አንድ ጥያቄ ልጠይቅሽ። አንቺ ከሱ ጋር ምን እንዳወራሽ፣ ስለምን እንዳወራሽ፣ በምን አይነት ዙሪያ ነገር እንዳወራሽ እኔ የማውቀው ነገር የለም። እኔ አንተ በጣም ያካበድክ ነው በጣም ከምል በላይ። ስቀጥል ደግሞ ለሴት ልጅ ሪስፔክት ይኖር። እኔ ዝናብ እየተመታው ከዚህ በላይ አንተ ጋር መጨቃጨቅም አልፈልግም። ደግሞ ወንድሜን በጣም ነው ያስቀየመው። ድጋሚ እንድትደውይልኝ አልፈልግም። ድጋሚ እንድትደውይልኝ እንድታወሪኝም አልፈልግም። ብሎ ካረግሻለሁ እኔ እዚህ ጋር ዝናብ ቆሜ እየተመታው አንቺን ጠብቄ ነገሮችን ተነጋግረን መፍታት ምንችል ከሆነ ብዬ እንጂ የቆምኩት ዝናብ የመመታት ወይ አንቺ ሰው ቆሞ የመጠበቅ ሱስ ኖሮብኝ አይደለም። እኔ ከዚህ ላይ ዝናብ እየተመታው መብትሽ ነው፣ ግን ሁለተኛ ቴክስት እንዳታረግልኝ፣ ሁለተኛ እንዳትደውይልኝ ከቻልሽ ማለት ነው። እደውልልሃለሁ ገና። እኔ የሚመለከተኝ ጉዳይ የለም። ለማንኛውም ቤተሰቦቼ እንደምታዩት ነው። እኔ ዝናብ እየተመታው ነው ቆሜ የጠበቅኳት። ስቲል ዝናብ እየዘነበ ነው ምናምን ነገር። ሶ ከዚህ በኋላ ደግማ እንድታገኘኝ፣ ደግማ ቴክስት እንድታረግልኝ፣ ደግማ እንድትጽፍልኝ አልፈልግም። በቃ ባጭሩ አልፈልግም። ሶ በተቻላችሁ መጠን እኔን ትረዱኛላችሁ ተስፋ አደርጋለሁ። ልጅቱ ከዚህ ከቪዲዮ ውጪ ቴሌግራም ላይ በስልክ ማን በጣም እየበጠበጠችኝ ነው። በጣም በቃ ፕራይቬሲን እየተጋፋችኝ ነው። ወንድምየው ነገሮችን ማስተካከል ሲገባው ከማስተካከል ይልቅ እንዲበላሹ ነው የፈቀደው። ሶ እኔ ምን ቤት ነኝ ነው እኔ በዚህ ልክ ሳክሪፋይ ማደርገው? እኔ ማን ነኝ? ምንድን ነኝ? የሚመለከተኝ ጉዳይ የለም። ሶ ኦብቪየስሊ በተቻለኝ አቅም ነገሮችን ለማስተካከል ነገሮችን ለመቀየር እናንተን ለማለት ሞክሬያለሁ። አልሆነም። ጀስት እሷ ፈቃደኛ አይደለችም። ስለዚህ እኔ ሳክሪፋይ የማደርግበት ምንም ምክንያት የለም፣ ምንም ማለት ነው። እና ሌላ የሚፈጠር ነገር ካለ ሌላ የሚቀየር ነገር የሚኖር ከሆነ ማሳውቃችሁ ይሆናል። እጅግ በጣም እወዳችኋለሁ፣ አከብራችኋለሁ ምናምን ነገር። ሰብስክራይብ ያደረጋችሁ ቤተሰቦቼ፣ ያው ዝናብ ስለሆነ ብዙ ማውራት አልቻልኩም ከዚህ በላይ። በጣም እወዳችኋለሁ።